የተከበሩ የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን እሳቸውን ተከትለው አብረው የመጡ ሚኒስትሮች፣ የፈረንሳይ ልኡካን እንዲሁም የኛ ሚኒስትሮች በመጀመሪያ ዛሬ በነበረን ቆይታ እኔና ወዳጄ ፕሬዝዳንት ኢማኑኤል ማክሮን ኢትዮጵያ ውስጥ በሚሰሩ ስራዎች ዋና ስራዎች የፈረንሳይ መንግስት የእሳቸውን በግል ድጋፍ ያለባቸውን ስራዎች ለመገምገም እና ይህንንም ፓላስ የደረሰበትን ደረጃ ለማየት እድል አግኝተናል። ይህ ፓላስ የዛሬ 5 ዓመት ፕሬዝዳንት ኢማኑኤል ማክሮን ሲመጡ አሁን ያለውን መልክና ቅርጽ የያዘ አልነበረም። ያኔ ካዩ በኋላ የኛን መንግስት ለማገዝና ይህ ፓላስ አሁን ወዳለበት ደረጃ እንዲደርስ አንበሳውን ድርሻ የሚወስዱት ፕሬዝዳንት ኢማኑኤል ማክሮን ናቸው። በዚሁ አጋጣሚ ያለኝን ከፍተኛ ፍቅርና አክብሮት ከምስጋና ጋር ልገልጽላቸው እወዳለሁ። ፕሬዝዳንት ኢማኑኤል በዚህ ቤተ መንግስት ብቻ ሳይሆን የላሊበላን ውቅር አብያተ ክርስቲያናት እዛ ያሉትን አጠቃላይ ስራዎችና አካባቢውን ጨምሮ ለማደስና ወደሚገባው ደረጃ ለማምጣት የፋይናንስ እና የቴክኒክ ድጋፍ አድርገውልናል። ስራው 50% ገደማ ላይ ይገኛል። ቀሪውን ስራ በሚቀጥሉት ጊዜያት በማጠናቀቅ እሱንም እንደዚሁ ጨርሰን ለማየት ዝግጁ መሆናችንን ተግባብተናል። ከዚህ ውጪ በቅርቡ ኢትዮጵያ ያካሄደችው የኢኮኖሚክ ኦፕን አፕ ኢኮኖሚክ ሪፎርም ፈረንሳይ እና ቻይና ኮቼር የሚያደርጉት ፕሮግራም ነው። ይህ ፕሮግራም እንዲሳካ ፕሬዝዳንት ኢማኑኤል በጣም ከፍተኛ ሰፖርት ለሪፎርሙና ለኢትዮጵያ አድርገዋል። ለዚህም ከፍተኛ ምስጋና ይገባቸዋል። በቀጥታ የፈረንሳይ መንግስት የሚያደርግልን ድጋፍ ብቻ ሳይሆን በኢዩ እና በአይኤምኤፍ መድረክም የፈረንሳይ ድጋፍ አይተኬ ነበርና ለዚህም ከፍተኛ ምስጋና ያለን መሆኑንና ወደፊትም ድጋፋችሁ እንዳይለየን ማለት እወዳለሁ። ከዚህ ውጪ ፈረንሳይ በኢትዮጵያ ውስጥ አንከር ኢንቨስተር ሆና ሌላ አውሮፓ ሀገራትን በማስተባበር በወሳኝ ኤሪያስ ላይ አብረን እንድንሰራ ተግባብተናል። ይህ ነገር እንደሚሳካ በጣም እርግጠኛ ነኝ። ፕሬዝዳንት ማክሮን ቃል ሲገቡ የመፈጸም ባህሪ ስላላቸው በኢንቨስትመንት ረገድ ወደፊት ኢትዮጵያ ያላት ፍላጎት አብረን ለመስራት የተግባባን ሲሆን ከሁሉ በላይ ግን ኢትዮጵያ በሰላማዊ መንገድ የቀይ ባህርን አክሰስ የማድረግ ፍላጎቷን በዝርዝር ተወያይተናል። ከዚህ ቀደም በተደጋጋሚ እንዳነሳ ነው 130 ሚሊዮን ህዝብ ያላት ሀገር፣ ኢኮኖሚያ በፍጥነት እያደገ ያለች ሀገር፣ ተጨማሪ አክሰስ የሚያስፈልጋት ሀገር በዓለም ህግ በሰላማዊ መንገድ በዲፕሎማሲያዊ መንገድ እንደ ፈረንሳይ ያሉ ወዳጅ ሀገራት ተጠቅመን የምናገኝበት መንገድ ላይ የእሳቸው ጠንካራ ድጋፍ እንዳይለየን የቀረበላቸውን ጥያቄ እሳቸውም በአክብሮት ተቀብለዋል። ለዚህም ከፍተኛ ምስጋና ያለን ሲሆን መላው የኢትዮጵያ ህዝብ እና መንግስት ከፈረንሳይና ከፕሬዝዳንት ኢማኑኤል ማክሮን በዚህ ረገድ የሚጨበጥ ውጤት የሚጠብቅ መሆኑን ከወዲሁ ልገልጽ እፈልጋለሁ። በጣም በርካታ የሁለትዮሽ ጉዳዮች እና መልቲላተራል ኢሹስ ተነጋግረናል። አብረን የምንደጋገፍባቸው ኤሪያስ ላይ በአፍሪካም በአውሮፓም አብረን እንደምንሰራ ተግባብተናል። ፕሬዝዳንት ኢማኑኤል ማክሮን የኔ የግል ወዳጄ ጓደኛዬ ናቸው። የኢትዮጵያ ወዳጅ ናቸው። ከፈረንሳይ ጋር የነበረን የ127 ዓመት ዲፕሎማቲክ ሪሌሽንሺፕ የበለጠ ተጠናክሮ ለትውልድ እንዲሻገር በኔ በኩል በእሳቸውም በኩል አበክረን እንደምንሰራ ቃል የተግባባን ሲሆን ለነበራቸው ጊዜ ድጋፍ እና ለጉብኝቱም በራሴና በኢትዮጵያ መንግስት ስም ከፍተኛ ምስጋና አቀርባለሁ። እንኳን ወደ ውቢቷ ጥንታዊት ሀገር ኢትዮጵያ በሰላም መጡ። Merci beaucoup pour vos mots, Monsieur le Premier ministre. Très cher ami, et ለኛ በጣም ታላቅ ደስታን የሚሰማን ተመልሰን በመምጣታችን en Éthiopie. ደግሞ ይሄ የሁለትዮሽ በታሪካችን የተመዘገበ እንደመሆኑ ይህም ደግሞ በታሪክ ወደ ኋላ ሄደን ማየት የምንችለው ነው።
ይሄ ደግሞ ለኔ ለሁለተኛ ጊዜ ሲሆን ጉብኝቱ በማርች 2019 እንደ አውሮፓ አቆጣጠር መጥቼ ነበር። በዛም ጊዜ የተለያዩ ትልልቅ ፕሮግራሞች እንደምንሰራ ተነጋግረን ነበርና አብረን ማድረግ የምንችልበትን መንገድ በላሊበላ ታስታውሱ እንደነበረ የተለያዩ ቡድኖች መስርተን ነበረ ይሰሩ ዘንድ። እናም ደግሞ ይህ በዓለም የመጀመሪያ ልንለው የምንችል የተለየ የትብብር ፕሮግራም ነበር። እናም በቀጣዮቹ ወራት የምናጠናቀቀው ሲሆን ለፈረንሳይ ደግሞ እነዚህ ጉዳዮች ጋር ከለውጥ ጋር የተያያዘ ይህን ቦታ ድጋሚ መጎብኘት መቻል፣ እነዚህን አብያተ ክርስቲያናት ለየት ያሉ ለፕሮጀክቱም እነዛን መጠበቅ የሚቻልበትን መንገድ ማመቻቸት ታላቅ ነው። በማርች 2019 ሌላው የወሰነው የቤተ መንግስቱን እድሳት ነው። ይህም ደግሞ ፕሮጀክት ተደርጎ የተጀመረ አሁን እውን ልናደርገው የቻልን ነው። ይህ ደግሞ በሁለታችን መሀል የእርሶም ክቡር ጠቅላይ ሚኒስትር የሰጡት ጊዜም ጭምር ነው። እርሶም ደግሞ እያንዳንዱ ኦፕሬሽን በነበረበት ጊዜ ጊዜዎትን ሰውተው በቦታው ተገኝተው ስላስፈጸሙም ጭምር ነው። እናም ከጎኑ ሆነን እነዚህ ነገሮች ማስፈጸም መቻላችን ታላቅ ኩራት ነው። መቀየርና ማደስ ብቻ ሳይሆን የተለያዩ ሙዚየሞች የተለያዩ ሰዎች ሊጎበኟቸው የሚችሏቸውን ቦታ ለሁሉም ዜጋ ማመቻቸት መቻል ሲሆን ይህንንም ታሪክ ደግሞ ከፍቶ መገኘት የኢትዮጵያን ታሪክ ለነዋሪዎቹና ለዜጎች ታላቅ ነገር ነው። ይሄ ደግሞ 25 ሚሊዮን ዩሮ በኤኤፍዲ የተሰጠ ሲሆን ቴክኒካል አሲስታንስም በኤክስፐርቲዝ ፍራንስ ተሰጥቷል። እናም ለዚህ ለተሳተፉት ሁሉ ፈረንሳውያን አርኪቴክቶች፣ የተለያዩ እውቀት ያላቸው ሰዎች፣ ትውልደ ፈረንሳይና ፈረንሳውያን ከሙዚየም የመጡ ከተለያዩ ቦታዎች ለእድሳት ላይ ጠለቅ ያለ እውቀት ያላቸው ሰዎች መምጣት መቻላቸው የኛም ትልልቅ አዋቂ ብለን የምናስባቸው ሰዎች መላክ ችለናል። በዚህም ደግሞ ስራ ላይ ያቅማቸውን ማበርከት ችለዋል። በዚህም እንኮራለን። ስለዚህ ለኛም በጣም ትልቅ ኩራት ነው። እንደምታውቁት ፈረንሳይ በቅርስም በኩል በባህልም በኩል ትልቅ ቦታ የምንሰጥ ነን። እናም ደግሞ እንደምታውቁት ኖትረዳም ቤተክርስቲያናችንን እንደ አዲስ አድሰን ከተቃጠለ በኋላ ለሕዝብ ማሳየት ችለን ነበር። በዚህም ደግሞ በጣም እንኮራለን። ይህም ለኛ ትልቅ አጋጣሚ ደግሞ እዚህ ላለው ፕሮጀክት መሳተፍ መቻላችን አብሮነት የኢትዮጵያውያንን አንድነት የሚያሳይ በተለያዩ በኩል በባህል ሊሆን ይችላል፣ በሃይማኖት ሊሆን ይችላል፣ በተለያዩ አቅሞች ያለውንም ያለፈውንም ማየት የሚቻልበት ወደፊትም ማቅናት የሚቻልበት መንገድ ነው። ስለዚህ ከክቡር ጠቅላይ ሚኒስትር ጋር መነጋገር ችለናል። እንዳስታወሱትም ከኢኮኖሚ ምጣኔ ሀብት ጋር የተያያዘ መነጋገር ችለናል። በ2019 በፈረንጆች አቆጣጠር በመጣሁበት ጊዜ ያንን ታላቅ የኢኮኖሚ ሪፎርም ከመንግስቶች ጋር በተያያዘ 100 ሚሊዮን ዩሮ በኤኤፍዲ አማካኝነት ይህም ደግሞ የተለያዩ ቴክኒካል አሲስታንቶች መጨመር ችለናል። በአሁኑ ጊዜ ያለንን ሁሉ ነገር እንደምናድስ ይህም ደግሞ በ25 ሚሊዮን ዩሮ በጀት ሰፖርት ለማድረግ ነው። ሌላም ደግሞ ኮርቼ ልናገር ወደው ከእድሳት ጋር በተያያዘ የኤሌክትሪክ ኔትወርክ ጋር የፈረንሳይ ድርጅቶች መግባት የሚችሉበት አጋጣሚ ይኖራል። በዚህም ጊዜ አብረን ከአውሮፓ ህብረት ፋንድ ጋር አብረን እናም ደግሞ የባንክም ጭምር የአውሮፓ ባንኮችም ጭምር 80 ሚሊዮን ዩሮ የሚቀርብ ይሆናል። ፈረንሳይ በተጨማሪም እንደ አዲስ ከእዳ ጋርም የተያያዘውን ከጂ20 ጋር በተያያዘ ከቻይናም ጋር የሚሰራ ስራ ይኖራል። ይህም ለተለያዩ ለአፍሪካ ሀገራት የሚቀርብ ሲሆን ባለፈው ፓሪስ ባዘጋጀነው ዝግጅት ተጨባጭ የሆኑ ነገሮች መገኘት ችለዋል። ይህም ደግሞ እርሶም እያደረጉት ባሉት የሪፎርም ስራ ሲሆን 3 ቢሊዮን ዩሮ የምናመቻች ሲሆን እናንተን ደግሞ በሙሉ መደገፍ እንፈልጋለን። ስለዚህ የተለያዩት ወቅቶች መቼ መመቻቸት እንደሚኖርባቸው ከአይኤምኤፍ ጋር የምንነጋገር ይሆናል። የፈረንሳይ ድርጅቶች የበለጠ ተሳታፊ እንዲሆኑ ፍላጎት አለን። በተጨማሪም ልንነጋገር የቻልነው ከክቡር ጠቅላይ ሚኒስትር ጋር የፕሪቶሪያን ስምምነት ሰላም ማስፈን ይቻል ዘንድ በሰሜን ኢትዮጵያ ትልቅ እርምጃ መሆኑንና
ለማሳካትም እየተሞከረ መሆኑን የሚያሳይ ነው። ፈረንሳይ ከዚህ ጋር የተያያዙትን ነገሮች ለመደገፍ ትፈልጋለች። እርሻን ማበረታታት፣ የተጎዱ ሆስፒታሎችን መልሶ ማቋቋም፣ ከዛም በተጨማሪ ደግሞ ከትራንዚሽናል ጃስቲስ ጋር በተያያዘም የሚሰራበትንና የሕግን የበላይነት የሚከበርበትን መንገድ ማየት እንፈልጋለን። ይህም ደግሞ እናንተ በምትጠይቁን መሰረት ከጎናችሁ ሁልጊዜም እንደሆነው እንቀጥላለን። ሌላው ደግሞ ክቡር ጠቅላይ ሚኒስትርን ያመሰገንኩበት በቱርክ ከሶማሊያው ፕሬዚደንት ጋር በ11 ዲሴምበር በፈረንጆች የሰላም ንግግር መደረግ መቻሉን ነው። ይህ የሚደገፍ ነገር ሲሆን የሁሉንም ሉዓላዊነት ማክበር ጋር የተያያዘ ነው። ከዛ በኋላ ግን የባህር በር መኖር አስፈላጊነት ጠቅላይ ሚኒስትር የገለጹት፣ ከዛም በኋላ ደግሞ የወደፊት ያሉትን ነገሮች ማመቻቸት መቻል ትክክለኛ ጥያቄ ነው። እናም ፈረንሳይ ልትጫወት የምትችለውን ባላት አቅም ማመቻቸት ትፈልጋለች። ይህም ደግሞ በምን አይነት መንገድ በንግግር በውይይት ዓለም አቀፍ ሕጎችን ባከበረ መልኩና ጎረቤት ሀገሮችን ባከበረ መልኩ መሰራት የሚችልበትን መንገድ ለኢትዮጵያና ለክልሉ መሳካት የሚችልበትን መንገድ ከሱዳን ጋር በተያያዘ ደግሞ ሌላ ስብሰባ ፈረንሳይ በኤፕሪል ወር ጠርታ ነበር በፓሪስ። ከአንድ ዓመት በኋላ ከዛ ጦርነት ላስታውስም ወደው መሳሪያቸውን አስቀምጠው ተኩስ ቆሞ ድርድር መጀመር ሲሆን ሲቪል ሶሳይቲም በጣም ትልቅ ስራ ነው የሰራው። በዚህ አጋጣሚ መጀመሪያ ላይ በነበረው ሬቮሉሽን ይህ ነው እንግዲህ ክቡራትና ክቡራን፣ ኢትዮጵያ እንግዲህ የመጀመሪያ የቅርስ ቀደምት ከሚባል ሀገር ነው። ለወደፊትም ደግሞ ያሉትንም ነገሮች የምናየው ይሆናል እንግዲህ። ስለዚህ በጣም ደስተኛ ነኝ እዚህ መገኘቴ። እናም በዚህ ታላቅ አገር በጣም ትልቅ የሆነ አገር የአፍሪካ ተስፋ ያለው ሀገር ነው ብዬ ልገልጽ እወዳለሁ። እናም ደግሞ ያለሁትም እንደ ጓደኛም ጭምር ነው፣ እንደ ወዳጅም ጭምር ነው። ክቡር ጠቅላይ ሚኒስትር በዚህ ቆንጆ ቤተ መንግስት ከቅርስም በዚህም ምርቃት ደግሞ የወዳጅነታችንም አንድ አመለካች ብዬ ማስቀምጠው በእርሶ እንደምተማመን ልገልጽልዎት እወዳለሁ። ፈረንሳይም በኢትዮጵያ ትተማመናለች። ለወደፊት የበለጸገ ሰላማዊ እናም ደግሞ አካባቢውን ቀጠናውን ሰላም ላይም ጨዋታ መጫወት የምትችል ኢትዮጵያ እንደምትሆን ነው እምነታችን። እኛን የሚያገናኘን ትክክለኛ የሆኑ የወደፊት ወጣቶቻችን እጣ ፈንታ ነውና፣ ስለዚህ ለዚህ ኃላፊነቱን በመወጣቱ ላመሰግን እወዳለሁ።